በአማራ ክልል ሰሜን ሸዋ ዞን በኮማንዶ አባላት ላይ ድንገተኛ የደፈጣ ጥቃት ተፈጸመ። በአየር ወለድ ኮማንዶ አባላት ላይ አሰቃቂ የተባለ ጉዳት ደርሷል። የአገዛዙ ኃይል በከፍተኛ ሁኔታ መደናገጡ ነው የተነገረው። መረጃውን ታደምጣላችሁ። በሌላ መረጃ በጎንደር አሁንም ውጊያ እንደቀጠለ ነው። በሰሜን ጎንደር ደባርቅ ወረዳ ከጭና እስከ ውቅን ዛሬ ከባድ ውጊያ ሲደረግ ውሏል። በዚህም በርካታ የመንግስት ወታደሮች በፋኖ መማረካቸውን የተነገረው። መረጃውን አደርሳለሁ። ከጎንደር ወደ ባህር ዳር የሚወስደው ዋና አውራ መንገድ ሙሉ ለሙሉ ተዘጋ። ከጎንደር ወደ ባህር ዳር የሚወስደው ዋና አውራ መንገድ በአሁን ሰዓት ላይ ከትራንስፖርት አገልግሎት ውጭ ወይም እንቅስቃሴ ሙሉ ለሙሉ መቆሙን ለማረጋገጥ ተችሏል። መረጃውን ታደምጣላችሁ። በሌላ መረጃ የአፋር ህዝብ ትግል በአሁን ሰዓት ላይ ከአማራ ህዝብ ትግል ጎን መሰለፉን በይፋ ማወጁ ተነገረ። የአፋር ብሔራዊ አንድነት አብዮታዊ ግንባር በመባል የሚታወቀው የአብይ አህመድን አስተዳደር በኃይል ጥላለሁ ብሎ የተነሳው ድርጅት ከፋኖ ጎን መሰለፉንም በይፋ አውጇል። መረጃውን ታደምጣላችሁ። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስ የተረጋገጡና ቀኛ መረጃዎችን በጥራትና በፍጥነትም ወደ እናንተ ያደርሳል። እስከ መረጃው ማብቂያ ድረስ አብራችሁን ቆዩ። ሰናይ ጊዜ። ከአፋር ብሔራዊ አንድነት አብዮታዊ ግንባር ለፋኖ ኃይሎችም የተሰጠ የአጋርነት መግለጫ። የተከበራችሁ መላው የአፋር ህዝብና የኢትዮጵያ ብሔር ብሔረሰቦች በሙሉ እንደምታወቀው የአፋር አጎጉማ የነጻነት ግንባር የአፋር ህዝብ ክብርና ጥቅም እንዲሁም ሉዓላዊነትና አንድነትም ከየትኛውም የውስጥና የውጭ ጠላት እንዲጠበቅና እንዲከበር ለበርካታ ዓመታት በደምና በአጥንት ብዙ መስዋዕትነት እየከፈለ የመጣ ግንባር መሆኑ ይታወቃል ሲል ገልጿል። ከቅርብ ጊዜ ወዲህ ወደ መደበኛ የትጥቅ ትግል በመሸጋገር ላይ እንዳለን ይታወቃል። የአሁኑን ትግላችንን ከዚህ ቀደሙ እየተለየ ያደረገው አንደኛ የብልጽግና ቡድን የአፋር ህዝብ ሉዓላዊ ግዛት ላይ አሳልፎ ሊሰጥ በመሆኑ፣ ሁለተኛ ቀይ ባህርን የኢትዮጵያ አካል እናደርጋለን በማለት የብልጽግናው አገዛዝ የሚቀሰቅሰው ጦርነት በይበልጥ አፋርን ለማገደል የተጠነሰሰ ሴራ በመሆኑ፣ ሶስተኛ ክልሉን በለውጥ ስም ስልጣን የተቆጣጠረውና ለ7 ዓመታት እየመራ የሚገኘው የብልጽግና ቡድን በማላለብኝነት የህዝብ ሀብት መበዝበዝና ጎሳን ከጎሳ በማጋጨት ወንጀል እየፈጸመ የሚገኝ በመሆኑ፣ አራተኛ በአፋር መሬት ላይ ለአብይ አህመድና የአገዛዙ ፍላጎት ማስፈጸሚያ እየሰለጠኑ ያሉ የታጠቁ ኃይሎች አፋርን የደም መሬት ሊያደርጉት እየሰሩ በመሆናቸው፣ በእነዚህንና በሌሎች የትግል መነሻ ምክንያቶች የአፋር ህዝብ ያልተገባ መስዋዕትነት እንዲከፍል ለማድረግ እየተሰራ በመሆኑ የአሁኑን የትጥቅ ትግላችንን እየተለየ ያደርገዋል ሲል ድርጅቱ ገልጿል። በአሁኑ ሰዓት በምናደርገው የተደራጀ ትግል የአብይ አህመድ ወኪል አድርጎ ያስቀመጠውን የአወል አርባን አገዛዝ ከውጭም ከውስጥም ሆነን እያፈረስ ነው እንገኛለን። በዚህም አመርቂ ውጤቶችን አግኝተንበታል። በዚህም ከቅርብ ጊዜ ወዲህ ይህ አገዛዝ ያንገሸገሻቸው የአወል አርባን ወታደራዊ አመራሮችና የሲቪል አመራሮችን እየተቀበልን እንገኛለን ሲሉ ገልጸዋል። ከዚህ በፊት በመግለጫችን እንዳስታወቅነው በሶማሌ ክልል እጅ አዙር መሪነት በጅቡቲና በአጋርነቱ ስፖንሰርነት የተባበሩት የሶማሌ አሸባሪዎች አፋር ህዝብ ላይ በኢሳ ሽፋን ያወጁት ወረራ ለ7 ዓመታት በንጹሃን ላይ ጥቃት ሲሰነዝሩ ቆይተዋል ያለው ድርጅቱ፣ ከወትሮ በተለይ የአፋር ህዝብ በገዛ ቤቱ እያሸበሩና እየገደሉ ቢሆንም የአፋር ህዝብ በብርቱ ክንድና በሙሉ ልብ እየመከታቸው ራሱን አሳልፎ ኢትዮጵያንም ከዚህ አድባሪ ህልምና ቅዠት እየታደጉ እንደሚገኙ ገልጸዋል። አፋርን በቴክኒካል ሴራና የእጅ አዙር ተጽዕኖ በማዳከም አሸባሪዎችን ወደ አፋር ሉዓላዊ ግዛት እምብርት ላይ እንዲመለስ ግፊት በማድረግ ላይ ነው። ይህ እንደ ሀገር ክህደት የሚቆጠር ወንጀል ነው ሲሉ አብዮታዊ ድርጅቱ ገልጸዋል። የአፋር ብሔራዊ አንድነት አብዮታዊ ግንባር ከሰሞኑ በአማራ ክልል ወሎ ግንባር በአገዛዙና በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ በኩል እየተደረጉ ያሉ ውጊያዎችን በትኩረት እየተከታተለ እንደሚገኝ የገለጸ ሲሆን የፋኖ ኃይሎች ከባዶ እጅ በመነሳት ዛሬ ላይ
በሜካኒዝድ የታገዘ መደበኛ ውጊያ እያደረጉ መሆኑንም ተገንዝበናል ሲል ገልጿል። የተሰየመው ዘመቻም ዘመቻ አደማሊ የሚል መሆኑን ዘመቻው የተሰየመለት ፋኖ በትግል ላይ የተሰዋ ሙስሊም ፋኖ መሆኑንም አረጋግጠናል ያሉ ድርጅቱ ይህ የፋኖ ኃይሎችን የአንድ ሃይማኖት ሰዎች ናቸው፣ የቀድሞ ስርዓት ለመመለስ ነው የሚታገሉ የሚለውን የብልጽግናን አገዛዝ የሐሰት ፍረጃ እንዲሁም በፍረጃው ለተሳቱ ሁሉም ምላሽ የሚሰጡን አግኝተነዋል ሲል ድርጅቱ ገልጿል። የፋኖ ኃይሎች እያደረጉ ላለው ከባድ ትግል እውቅና የምንሰጥ መሆኑንም እንገልጻለን ሲል ነው የአፋር ህዝባዊ አብዮታዊ ግንባር የገለጸው። አድማጭ ቤተሰቦቻችን ይህ በእንዲህ እንዳለም ዛሬ በሰሜን ሸዋ ዞን በኮማንዶ አባላት ላይ መብረቃዊ ጥቃት መፈጸሙ ተነገረ። ዛሬ በሸዋ መራቤቴ አለም ከተማ ላይ በተጠንቀቅ ቆሞ ለግዳጅ እየተንቀሳቀሰ በነበረ 101ኛ የአየር ወለድ ኮማንዶ የሻለቃ አባላት ላይ ነው ድንገተኛ ጥቃት የተፈጸመው። ጥቃቱን የከፈቱት የፋኖ አባላት ሲሆኑ በጥቃቱን በርካታ የኮማንዶ አባላት ጉዳትን አስተናግደዋል። ኮማንዶዎቹ የአየር ወለድ ኮማንዶ በመሆናቸው ኢትዮጵያ ውስጥ ጥቂት ከሚባሉት ውስጥ መካከል የሚመደቡ ናቸው። በዚህም ጀነራል ሹማ ብደታ በከፍተኛ ሁኔታ መደናገጡን ለማወቅ የተቻለ ሲሆን የፋኖ ኃይሎችም ጥቃቱን ከፈጸሙ በኋላ መሳሪያዎቻቸውን በመያዝ አካባቢውን ለቀው መሄዳቸው ተነግሯል። የአገዛዙ ኃይልም በእጅጉ ተደናግጧል። ዛሬ ከጎንደር ወደ ባህር ዳር የሚወስደው አውራ ጎዳና ሙሉ ለሙሉ ለተሽከርካሪ ዝግ ተደረገ። የአማራ ፋኖ ህዝባዊ ድርጅት ያወጣውን መመሪያ ተከትሎ ነው መንገዱ ሙሉ ለሙሉ ዝግ የተደረገው ተብሏል። ከአዲስ ዘመንም ከጎንደርም ከወረታም ወደ ባህር ዳር የሚወስደው መንገድ ሙሉ ለሙሉ የተዘጋ ሲሆን የመከላከያ ሰራዊት መንገዱን ለማስከፈት በከባድ መሳሪያና በቡድን መሳሪያ እንቅስቃሴ ቢያደርግም እንዳልተሳካለት ነው ለማወቅ የተቻለው። በተመሳሳይ በሰሜን ጎንደር ደባርቅ ወረዳ ከጭና እስከ ውቅን ዛሬ ከባድ ውጊያ ሲደረግ ውሏል። በዚህም ከ30 በላይ መንግስት ወታደሮች ሙትና ቁስለኛ ሲሆኑ በርካታ የነፍስ ወከፍና የቡድን መሳሪያዎችን በፋኖ እጅ መግባታቸውን ነው ለማወቅ የተቻለው። አድማጭና ተመልካቾቻችን ለዛሬ የነበረን መረጃ ይመስላል። በሌላ መረጃ ዳግም ወደ እናንተ መለሳለሁ። እስከዚያው ድረስ ግን ሰላሙን ተመኘን።